ታዲያ እኔ ምን ላድርግ? ከገዛ ባሌ ጋር ተኝታ እንደወዳት ፈልገሽ ነበር? አንቺ ብትሆኚ ምን ታደርጊ ነበር? በእርግጥ ሰብለ ጥፋተኛ ናት። ይሄንን ደግሞ አይደለም እኔ በልሁ ራሱ አይክድም። ግን ደግሞ ሌላው የሚክደው ነገር ቢኖር አንቺ ለገንዘብ ብለሽ እንደቀረብሽው ነው። አንቺ ደግሞ እንዴት አወቅሽ? በደንብ አድርጌ አውቃለሁ። እኔን እኮ ከዚህ ቤት ለማፈናቀል እማትፈነቂው ድንጋይ እንደሌለ በደንብ አድርጌ ጠንቅቄ አውቃለሁ። ቆይ ግን ገና ለገና የባሌ እህት ስለሆነች ሀብቱን ትቀናቀነኛለሽ ብለሽ ነው አይደል እንደዚህ የምትሆኚ? ተመረቁኝ እንዴ? ተመረቁኝ ይሻላል። የኔ ወንድም እባክህ እሱን ነገር ትፍት ላይ ዞር አድርግልኝ። ተመረቁ እንዴ? ምንድን ነው? እናንተ ደግሞ እነማን ናችሁ? እሺ በእናትህ እሱን ነገር ከጭንቅላቴ ላይ ዞር አድርገው። ቆይ ምናችሁ ነው? እነማን ናችሁ? እኔ አልገባኝም። ቆይ ምንድን ነው የፈለጋችሁት? እባካችሁ የፈለጋችሁትን ነገር ውሰዱ፣ እሷንም ጨምሮ ውሰዷት። እንዴ አንቺ ደግሞ ምንድን ነው የምትይው? ዝም በሉ። አሁን ለምጠይቃችሁ ጥያቄ ትክክለኛና አግባቢ መልስ ነው ፈልጉ። ትሰሙኛላችሁ? ኮማንደር በልሁ የት ነው ያለው? እሱን ፈልጋችሁ ነው እንዴ? መጀመሪያም እንደዛ አትሉም እንዴ? ለማንኛውም እኔ ምንም አውቀው ነገር የለም። እሷ ግን በደንብ ታውቃለች። እንዴ አንቺ ምንድን ነው የምትቀበጥሪው? እንዴ መቼም ባል ሲሄድ ለሚስቱ ሳይናገር አይሄድም አይደል እንዴ? እንደዛ ብለሽማ መወሰን አይቻልም አይደል እንዴ? ለእህትም እኮ ይናገራል። ቀልድ ያዝን ነው የሚመስላችሁ? ሚስቱ አንቺ ነሽ? እሱማ አዎ እኔ ነኝ። ባልሽ የት ነው ያለው? ሰነዶቹን ወስዳ የቤት ሰራተኛችን ለሲምባ ከሰጠችው በኋላ ባሌ እዚህ ቤት የለም። ምን ሰራተኛ ነው ያልሽው? ቆይ ሰራተኛ የት ናት? ዝም በላት። ሰራተኛ ምንም እጇ የለበትም። እራሷን ሰነዱን የወሰደችው ደግሞ የገዛ ባሏን አሳልፋ የምትሰጥ ክፉ። እኛ የፈለግነው በዋናነት ኮማንደሩ ነው። ግልጽ ነው። እኔ የት እንዳለ እኮ የማውቀው ነገር የለም አልኳችሁ። በእውነት ምንም ነገር አላውቅም። ስለዚህ አሁኑኑ ትደውይና ለኮማንደር የተፈራ ሰዎች መጡ አግቶኛል ቶሎ ድረስ ትይዋለሽ። ተፈራ? እኔ ራሴ ይሄንን ስም እድሜ ልኬ ስፈራው የኖርኩት ስም ነው። እውነት እኔ ስለሱ ምንም ማውቀው ነገር የለም። እኔ ራሴ እዚህ ቤት ውስጥ አስጠግቶኝ ተጠግቼ የምኖር ሰው ነኝ። አንቺ ቆይ ማንን ለማጋፈጥ እየሞከርሽ ነው? ዝም በሏት፣ እንዳታምናት። እንዲያውም ኮማንደሩ ከኔ ጋር ሲጣላ ሁሉን ነገር የሚነግራት የሚሄድበትን ሁሉ የሚነግራት ለሷ ነው። ምንም ነገር እንዳታምናት፣ እራሷ ታውቃለች ሁሉ ነገር። ትሰሚኛለሽ? አሁን ቶሎ ብለሽ የኮማንደርን ስልክ ቁጥር ስጪ። እኔ ስልክ ቁጥር እንኳን አላውቅም። ወይኔ እንዴት ውሸታም ናት! እርግጠኛ ነኝ ስሙን ራሱ ብትጠይቋት አላውቅም ነው የምትለው። ዝጋጅ ልክሽ ነሽ። በጣም ይቅርታ፣ ቀን ሙሉ ስደውልበት የነበረውን ስልክ እኮ አላውቅም ስትል ገርማኝ እኮ ነው። አዎ እሱማ ያው በጣም ብዙ ስልክ ስለሚይዝ ነው እንጂ የመጀመሪያው እንኳን አውቀዋለሁ። ስለዚህ በምታውቂው ስልክ ደውይለታ። ዝም ብላችሁ ትለፋላችሁ እንጂ እኮ ኮማንደሩ ለሷ ብሎ ህይወቱን ሊሰዋላት አይችልም። ሲጀመር ራሱ ለምን ጥሏት ሄደ ይመስላችኋል? ለእህቱ ሲል ሊመጣ ይችላል ማለት ነው። ኧረ እኔ እንደዛ አላልኩም። ወይኔ ስልኬ ጉድሽ ፈላ። ኧረ እሱ ዞር አድርግልኝ። ወይኔ ዞር አድርግልኝ። ውድ የፋንቱ ድራማ ተከታታዮች ፋንቱ ድራማ ከዚህ በኋላ በላሉ ቲዩብ ብቻ የሚተላለፍላችሁ መሆኑን በአክብሮት እንገልጻለን። ላሉ ቲዩብን ከወዲሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትመለከቱ በአክብሮት እንጋብዛችኋለን። ኮሜንት ላይ በምናስቀምጥላችሁ ሊንክ ላሉ ቲዩብን ገብታችሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትከታተሉ ከወዲሁ እንጋብዛችኋለን። ቆይ አሁን በዚህ ሰዓት ቤት ገብቼ ምን ልሰራ ነው? እናቴ ራሷ ምን ሆናለች? ዝም አለችኝ እኮ። ድሮ ቢሆን ይሄኔ 10 ጊዜ የት ነሽ ትለኝ ነበር። መቼ በዚህ ሰዓት ቤት ገባ መደንገጥ አይቀርም። እንግዲህ ምን ይደረግ፣ ሌላ መሄጃ የለም። እባክህ እሱ ነገር ከገባሬ ላይ ዞር አድርግልኝ እባክህ። ዞር ማለቱን ያሳሰበኝ አሁን ኮማንደር የት እንዳለ ባልነገር ግንባርሽን ማብረስ። ወይኔ አቦ እኔ ወይኔ
በመጨረሻ ኮማንደሩ ትወዳለች። አንድ ነገር እንግዲህ ግንባርሽ ነው። እሺ እባካችሁ ምንም እንዳታደርጉኝ። እማዬ ቆይ እዚህ ምን እየተካሄደ ነው? ፓንዶራ ዝም በይ። አሁን የሚሉሽን ብቻ አድርጊ፣ እነሱ የሚሉሽን ብቻ አድርጊ። ኮማንደሩ ትወዳለች ይመስል። ስለዚህ ስለ ኮማንደሩ የምትነግረን ነገር አለ ማለት ነው። ስለ ኮማንደሩ ምንድን ነው ማወቅ የፈለገው? በደንብ ታውቂያለሽ እንጂ ንገሪያቸው፣ የት እንዳለ ምን እንደሚያደርግ ንገሪያቸው እንጂ ቀን ሙሉ ስትደዋወሉ የምትወርሱ። ይሄ ነገር ውሸት ነው። በፍጹም ፓንዶራ ኮማንደሩ ዶታ ያውቅም። እንዲሁም ሶሊያና ካላችሁ ትክክል። ሶሊያና? አዎ ሶሊያና። ማይ እንዴት ይኸው በስተመጨረሻ የወደፊት አምራትሽን ይዤልሽ መጣሁ። መታመምሽን አውድ ነግሮኝ ነበር። እንዴት ነሽ? አሁን ተሻለሽ? በጣም ደህና ነኝ። እንዴት ያለሽ መልካም ምራት ነው ባኬ መረጥክልኝ። ወደድሻት አይደል? ደግሞ ቀርበሽ ብታያት ጸባዩን ልነግርሽ አልችልም። እንዴ ምን እያደረግሽ ነው እንዴ? እኔ ቆንጆ እንደዚህ አይገባም። እሺ ደግሞ ቁጭ በል። ምንድን ነው መቆም? ሰርኬት ሶልዬ። ሄሎ አክስቴ፣ አይሰማም እንዴ? ሶሊ እንዳመጪ። ምን እየተፈጠረ ነው? ምንድን ነው? እቺን ሰርኪ የምትፈልጊያት ከሆነ ምንም ሳትናገሪ ቀለሽ ነው። አንተ ማን ቆይ እንዴ? ሶሊ ምንድን ነው? ትሰምኛለሽ? ከኔ ጋር ማውራትሽ አንድ ሰው የሰርኪን ግንባር ነው በረቀሰ። እሺ በቃ አሁን እመጣለሁ። ምንም ነገር እንዳታደርግ። መጣሁ። ሶሊ ምን ሆነሽ ነው? ምንድን ነው የተፈጠረው? በጣም ይቅርታኝ ነው እናት። ሌላ ጊዜ መጥቼ በሰፊው አጫውትሻለሁ። እሺ ተረጋጊ። ቆይ በቃ ቻው። ሶሊ ቆይ። እንዴ ማይ ምን ሊፈጠር ይችላል? እንዴ እኔ በምን አውቃለሁ? ግን ጥሩ ነገር አይመስለኝም። እባክሽ ተከተላት። ሂድ። ሶሊ ተረጋጊ እንጂ ምን ተፈጥሮ ነው? ይኸውልህ ቤት ውስጥ ችግር ሳይፈጠር አይቀርም። እንደደረስኩ እደውልልሃለሁ። ግባ አንተ እኮ በቃ። ስለዚህ ቆይ የመኪና ቁልፍ ላምጣና ልሸኝሽ። አይ ናውድ እንደዛ ነው። አሁን እናትህ ብቻ እንዳትሆን ግባላት። የሆነ ቀለል ያለ የቤተሰብ ችግር ነው። እሺ ግባ በቃ። ሶሊ ጓሮ በካሰሩ ቦታ ፈለኩት፣ ግን ኮማንደሩ ሊያገኘው አልቻልኩም። እመኑኝ፣ በሶሊያና ካስፈራራችሁት ይመጣል። ደግሞ ስልኩን ሰጠሁ አይደል? ልክ እሷ እዚህ ስትደርስ ደውሉለት፣ ወዲያው ነው የሚመጣው። እማዬ እውነቷን ነው። አባዬ በሶሊያና አይጨክንም። እኔን ግን መቼም ወዶኝ አያውቅም። እማዬንም እንደዛ። እናንተ እርጉሞች፣ ይሄ ነገር ብቻ ይለቅ። ሞታችሁን ነው የማቀርቡት። ታያላችሁ። አረ አሁንም በዛ ቪዲዮ ልታስፈራሪ ነው? ስለም ቪዲዮ ልታወሩ? እስኪ ንገሪኝ፣ ለመሆኑ ተፈራ ለዚህ ስራ ስንት ነው የከፈላችሁ? እኔ የጥፍ ልክፈላችሁና ቪዲዮን ተቀበሏት ልትይ ነው? እኔ ደግሞ እሞታታለሁ እንጂ አላደርገውም። እኔ ገንዘብ አለኝ፣ በጣም ብዙ ገንዘብ አለኝ። ምን? እማዬ ገንዘብ አለኝ ያልሽው? ለኔ እኮ አካውንቴ ባዶ ነው ያልሽ። አየሽ አይደል? እናትሽ ይሄን ያክል ላንቺ ድብቅ ናት። ለነገሩ ወንድሜን ይሄን ያህል አመት ስቦጠብጦ ኖራ እንዴት አይነት እሷን ተዋት፣ አትስሟት። እኔ ተፈራ ከሚከፍላችሁ እጥፉ ልስጣችሁ፣ ግን ይቺን አይኔ እያየ እዚሁ እድፉልኝ። ምን? እማዬ ልጃችሁ እንድታደርጉ ጥሩ ነው። ከዛ በዘረፋ ምክንያት እንደሞተች ማስመሰሉ ደግሞ ቀላል ነው። ፓንዶራ እውነቷን ነው። ከፈለጋችሁ ከገንዘቡ ውጭ ብዙ ጌጣጌጦችና ወርቆች ስላሉኝ እሱን ጨምሬ እሰጣችኋለሁ። እንዴ የጌጣጌጡ ያለበትን ቦታ ከነገረቻችሁ ለምን እዛው ሄዳችሁ አትወስዱም? እኔ ለምን ትገሉኛላችሁ? ለምን ትሰራላችሁ? እውነቷን እኮ አይገርምም? እግረ መንገዳችን እንደውም ሌላ ስራ እንሰራለን ብዬ አላሰብኩም ነበር። ግን የት እንዳለ ስለምትነግሪኝ ፋታችን ቀንስ። እንዴ ከጌጣጌጦቹ በላይ እኮ ብዙ ገንዘብ ስላለኝ እሰጣችኋለሁ አልኳችሁ እኮ። እንዳታምናት። እሷም እንደውም ምንም ገንዘብ የላትም። አንቺ ገንዘብ ስለሌለሽ አይደል እንዴ ጎዳና እስከ መውጣት ድረስ የደረስሽው?
አዜብን ለካ በደንብ አታውቂያትም ማለት ነው። እኔ አዜብን ጎዳና ማድረግ አንድ ቀን ቢሆን ጎዳና አድሬ አላውቅም። እንደዛ አፈር የመሰልኩት የወንድምሽን ልብ ለመብላት ነበር። ይሄንን ነገር ለምን ነገርሽ ነበር? ቆይ ከሪ ከንድምሽ ነገር ትበልቀልሽ። እንደዚህ ናትሽ እናትሽ። ለገንዘብ ስትል አይደለም ልጇን ራሷን ሁሉ ትሸጣለች። ይልቅ ለምስል ዋጋችኋት ነበር። አንዴ እቺን አስወግዱልኝ እንጂ የፈለጋችሁትን ገንዘብ እዚሁ ሰጣችሁ። ዛካሽ ያ ቪዲዮ ላንቺ አስፈላጊ ነው ማለት ነው። ስለዚህ ያለሽን በሙሉ ትሰጪኛለሽ። ምን ይታባሽ? ኡፍ አክስቴ፣ እስቲ ስልኩን አንሺው። አደራህን ብቻ ምንም አይነት መጥፎ ነገር እንዳይፈጠር። እሺ በቃ ያለኝን በሙሉ እሰጣችኋለሁ። ቪዲዮውን አይደለም ፈልጊው፣ እሰጥሻለሁ። በመጨረሻ በሚገርም ሁኔታ አንቺ አሸነፍሽ ማለት ነው። እማዬ እንዳታምበት። ይሄን ቪዲዮን የተለያየ ቦታ አስቀምጣ። እንዴት ነው ማምናት? ያማክል ቪዲዮ ባካፓቲዝም ብዬ ነው ማምናት? ይሄን ያቂል ነው መመስልሽ? ቆይ ቪዲዮ ምንድን ነው? ምን አገባ? ዋናው ነገሩ ገንዘቡ መጥፈሉ አይደለም። እኔ ግን እንደ ሀሳብ ማለት ነው እኔ ገላችሁ ወንጀል ከምትፈጽሙ በዛ ቪዲዮ ብቻ ገንዘብ ማግኘት ትችላላችሁ። እሺ እዛ ቪዲዮ ላይ ያለው ነገር ምንድን ነው? እሷ ሰው ስትገል የሚያሳይ ነው። እሺ አንበረከካለሁ። ይኸውልህ ልንገርህ፣ ቅድም በስልክ ስታወራት የነበረችው ልጅ የእሷ የእንጀራ ልጇ ናት። እሷ የእሷን እናት ስትገድል የሚያሳይ ቪዲዮ ነው። ግን በእናትሽ ምንም እንዳታረጋት። ይቺ እርኩስ ለስርማማ ዋጓን የምሰጣት እኔ ነኝ። በቀላት እኔው ራሴ ነኝ። ወይኔ በእናትህ ምንም ነው። ወይኔ እባካችሁ እሷን ተዋት። አሁን በቅርቡ እኮ ነው ያገገመችው። እባካችሁ አንቺ ከዚህ ነገር መቼም ቢሆን የምታመጪ እንዳይመስልሽ። አሁን በደንብ አድርጌ ያመልጣለሁ። እድሜ ለገንዘቤ። እንዲሁም ሁለቱንም እዚሁ እንድታስወግዱልኝ ነው የምፈልገው። እቺ ወፈፌ ሆን ብላ እናንተ ወንጀሎች ለመክተት ነው እንደዚህ እያደረገች ያለችው። እኔ በሰጠኋችሁ ሀሳብ ብትስማሙ ነው የሚሻላችሁ። ቆይ ግን ምንድን ነው የመጣንበት ዓላማ? እኮ እየረሳን አፍን ዝጋ። አሁን ቪዲዮ እጅሽ ላይ አለ። በጣም የድሮ ታሪክ እኮ ነው። እውነቴን ነው የምላችሁ። በዚህ ቪዲዮ ምንም ነገር ልታመጣብኝ አትችልም። ተይ እንጂ። ለዛ ነው ስለዚህ ቪዲዮ ሲነሳ ሽንትሽ ላይ ያመልጥሽ የሚደርሰው። ቪዲዮን አሳይኝ እያልኩሽ ነው። እሺ ቀላል እንዴ? አሳያለሁ፣ በደንብ አሳያለሁ። ሁሉም ነገር በአጋጣሚ የተፈጠረ ነገር ነው። የምር አንድም ነገር አስቤ ያደረኩት ነገር የለም። ይቺ ውሻ አውቃ ነው ያደረገችው። አውቃስ ብታደርገው ከገዛ ባሏ ጋር እኮ ነው እናትሽ ስትልከሰከስ የተገኘችው። አፋችሁን ዝጉ ብያለሁ። አለበዛ አንድ በአንድ ነው መረሽ። ቆይ ግን ለምንድን ነው ኮማንደሩ ጋር ደውለን ቤተሰብህን የምትፈልግ ከሆነ እራስን አጋልጥልናል? እውነት አሁን የምታውቁትን የኮማንደር ስልክ ቁጥር ትሰጡኛላችሁ። ወዳቸው ጉዳይ ደግሞ እንመለስ። ያው በቃ እሷን ጠይቃት አልኩህ እኮ። እንዴ እኔ እሰጥሃለሁ እኮ አልኩት። ችግር የለውም። ይሄን እሰጥሃለሁ እኮ አፍኛዋ። ምንድን ነው የሰርኬ ስልክ የማይሰራው? በሰላም ነው? ምነው ልቤ እንደዚህ ተጨነቀ? በሰላም ብቻ በሆነ። እስኪ ሶሊ ጋር ልሞክር።
ስልኮች እየሰሩ አይደሉም ማለት ነው። እናንተ ኮማንደሩን ማግኘት ካልቻለ አሁን ወደ አንቺ ጉዳይ መግባት እንችላለን። እትተው እንጂ ወንድሜ ተረጋጋ። ሄሎ ሶሊ፣ ተመስገን። ምንድን ነው? በሰላም ነው? ግን የሰርኬ ስልክ አይሰራም። ወይኔ ጉዴ! ምንድን ነው ማድረግ የምችለው አሁን? ፈጣሪ ሆይ፣ ለፖሊስ ልደውል ይሆን? አይ ምን ይታወቃል፣ ብደውልም ደግሞ የተፈራ ሰዎች ነው የሚሆኑት። ምን ዋጋ አለው? ቻኒ እንደምን ለፖሊስ ብደውል ይሻላል መሰለኝ። ወይኔ ወይኔ ወይኔ! በደንብ አድርጋችሁ አስቡበት። እኛን ገላችሁ ደግሞ የትም ልታመጧችንም። ገዳይ መባላችሁ አይቀርም፣ ዘራፊ መባላችሁ አይቀርም። እሷን ዝም በላት። ሲጀመር ጭምብላ ጋር ማን ያውቃል? ይኸውልህ አሁን ያለኝ ጌጣጌጦችን ገንዘቤን በጠቅላላ ሰጣችኋለሁ። በቃ ውሰዱት። ከዚህ በኋላ እናንተ ነው። እሺ ውሰዱት። ግን እነዚህን ሰዎች እነዚህ እስከ መጨረሻው አጥፉልኝ። አንቺ ግን ምን አይነት ጨካኝና አረመኔ ነሽ? እስከ ዛሬ ሰራሽብን ነገር አይበቃሽም እንዴ? እቺን አትስማት እንዴ! እያወራን ያለነው እኮ በሚሊዮን ስለሚቆጠር ብር ነው። ሀብታም ሆን መቼም ትፈልጋላችሁ አይደለ? ይኸውልህ ጌጣጌጦቹን ሳይጨምር ያለኝን ነገር በጠቅላላ ገንዘቤን ሁሉንም ሰጣችኋለሁ። ለካ ወንድሜን እስከ ዛሬ ድረስ ታዩ ኖረሻል። እማዬ ባንክሽ ውስጥ በሚሊዮን የሚቆጠር ገንዘብ አለሽ? እውነት አላውቅሽም ነበር ማለት ነው። አስቢኝ ፓንዶራ፣ እነዚህን ሰዎች ካስወገድን እኮ የበለሁ ንብረቶች በጠቅላላ የኛ ሆኑ ማለት ነው። አንቺ ማትረቢ መቼም ይህን ህልምሽን አታሳኪውም። እሺ በቃችሁ። እኛን እዚያ ቆማችሁ ትከራከራላችሁ። አሁን የአሹን ገንዘብ በሙሉ ወደ እኔ ታስተላልፊያለሽ። አንተ ደግሞ ከእሷ ገንዘብ ተቀብዬ እስክመጣ ድረስ እኔን ትጠብቃቸዋለህ። ገባ? ቆይ አንተ ለምን አትጠብቃቸው ነው ወይስ እኔን አላመንከኝ? አንተ ራስህ እኔን አታምነኝም? በቃ እሺ፣ እንደዚህ እናድርግ። እኔ እዚህ ሁለቱን ስገል ቪዲዮ ቀርጻለሁ። አንተ ሄደህ ገንዘቡን ይዘህ ትመጣለህ። በፈጠራችሁ እንደዚህ እንዳታደርጉ እባካችሁ፣ አቁሙ እባካችሁ። እንደው ጉዴ ነው። ምንድን ነው የማደርገው? ሰዎቹን እኮ ሊገሏቸው ነው። አምላኬ ወይ ወዴት ነው መሄድ ያለብኝ? ፖሊስ ጣቢያ ውስጥ ቤት ነው። ወየ አምላኬ፣ ምንድን ነው ማድረግ ያለብኝ? ወይ አረ ወየው፣ ወዴት ልሂድ አሁን? ማን ያውቃል? ልደውልና ደህና ሰውም ሊያጋጥመኝ ይችላል። ፖሊስ ጣቢያ ብቻ ነው መደወል ያለኝ አማራጭ። ሄሎ፣ ፖሊስ ጣቢያ ነው። ኧረ እባክህ ድረስላቸው፣ ሰዎቹ ሊገሏቸው ነው። ይኸውልህ እኔ ቪዲዮ ቀርጻለሁ፣ አንተ ትገላቸዋለህ። ግን የሆነ ነገር አደርጋለሁ ብትል ለፖሊስ አይደለም ለአቶ ተፈራ ነው ማሳየው። እድሜው ረጅም። ቆይ ስለ ኮማንደሩ ምን ልለው? ቤት ውስጥ አጣ ነው። በቤተሰቦቹ ስልክ ስንደውል ደግሞ ስልኩ አይሰራም ብሎ። ጥሩ። ሄሎ ጌቴ፣ ኮማንደርን አጣ ነው። በቤተሰቡ ደውለን ልናስመጣው ብንሞክርም ሁሉም ስልክ አይሰራም። ምን እናደርግ ጌቴ? ምን እያለ? እሺ ጌቴ፣ ሁሉንም አንድ ባንድ ግደላቸውና ነው እንዴ! እባካችሁ እኔን አትግደሉኝ። ቆይ አላሳዝናችሁም? ወይኔ ፓንዶራ መጨረሻሽ። ቆይ እኛ ገላችሁ የምትጠቀማላችሁ? እኔ ያመጣሁላችሁ አሰጥሩ አይደለም እንዴ? ምንም ወንጀል ሳሰሩ ገንዘብ ማግኘት። እኔ ደግሞ ለዛ ቪዲዮ ምንም አይነት ገንዘብ አላወጣም እያልኩ ነው። ሸራ አፋችሁ ዝጉ እያልኩ። መቼም ያለቃችን ትዕዛዝ እምቢ ማለት አይቻልም አይደል? ለምን ላለቃችሁ ሁለቱም ብቻ ነው ቤት ያገኘናችሁ አትሉ? በአንድ ድንጋይ ሁለት ወፍ ማለት ነው። ከምን ብዙ ገንዘብ ታገኛላችሁ፣ ያለቃችሁን ትዕዛዝ ትፈጽማላችሁ። እውነቴን ነው የምልሽ። አሁን ስላንቺ ቃል እያጣሁልሽ ነው። አሁን ወርቆቹ የት እንዳሉ ታሳዩኛለሽ። አንተ ደግሞ ይዘህ ትመጣለህ። ቆይ ለምንድን ነው አንተ እኔን እያዘዝክ ያለው? ምክንያቱም እዚህ ጋር እኔ አለቃው ስለ ማን ነው አንተን አለቃ ያደረገ? እባካችሁ እናንተ እዚህ ጋር ትጣሉ። እንዲሁም እኔ አንድ ሀሳብ አለኝ።
ሁለቱንም ራሴ ገላችሁ። አዎ ለነገሩ መግደላደል እንዴ ስራሽ? ቆይ እንዴት እስከዛሬ ድረስ አንቄ አልገደልኩሽም? ከፈለጋችሁ ሁለቱንም ቪዲዮ እየቀረጻችሁ ይልግደላችሁ። ግን ዘረፋ ለማስመሰል የሆነ ፍንጭ ጥላችሁ ትሄዳላችሁ። ለምንድን ነው ፍንጭ የምንተው? እስኪ ዝም በል ቃጤ። ችግር የለውም። ከፈለጋችሁ ፍንጭ አትተው። ለነገሩ አለቃችሁ ግደሉ ብሏችሁ አይደል? ከፈለጋችሁ ቤት ውስጥ ያለውን ወርቅና ጌጣጌጥ ገንዘብ ጨምሮ መውሰድ ትችላላችሁ። ከዛኛ ፖሊሶች ሲጠይቁ እኛ በሌለንበት ዘረፋ ተፈጸመ ብለን እንነግራችኋለን። እማዬ ጥሩ ሀሳብ ይመስለኛል ያመጣሽው። ይልቅ እድሉ እንዳመጣችሁ ተጠቀሙበት። እኔ ባንክ ሄጄ ገንዘቡን ትራንስፈር አደርግላችኋለሁ ወደ እናንተ። ከዛ እኔ በእናንተ ሽጉጥ እነሱን ገላችኋለሁ ማለት ነው። ደግሞ ያው አልገባም ብላችሁ ምናምን እንዳትፈሩ ከፈራችሁ ቪዲዮ ማስረጃ አለ ማለት ነው። እውነት ለምንድን ነው ይችን የምታምኗት ግን? መሳሪያ ይዛችሁ በሷ ተንኮል ልትሸወዱ ነው? እመኑኝ ብሩን ትራንስፈር ለማድረግ ወደ ባንክ ይዛችሁ ሂዳ እውነት ለፖሊስ ነው የምትሰጣችሁ። እውነቷን እኮ ነው። እሷ ከኛ የባሰች መሰረት ልትሆን ትችላለች። ገንዘብ ይበልጥባችኋል ወይስ እሷ አውሪ? ገንዘቡ በጣም ብዙ ስለሆነ ባንኮች ቢጠራጠሩስ? ካስፈለገ ደግሞ በገዛ ፈቃድ ገንዘቡን እንዳዘዋወርኩላችሁ ዋናው አስተዳዳሪ ጋር ገብቼ መናገር ይችላል። በዚህ ሀሳብ እኔ እስማማለሁ። እባካችሁ 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 ሶሊን እንኳን ተውልኝ። እሷ እኮ አንድ ፍሬ ልጅ ናት። አልገባሽም እንዴ? አሁን እኮ በሚገርም ሁኔታ የጨዋታው አሸናፊ እኔ ሆኛለሁ። ማስተር ኦፍ ዘ ጌም። አንድ ነገር አደርጋለሁ ብለሽ ብታስቢ ጉሮሮሽ ምፈቅር ቦታ ተግባባ። ተረጋጋ የኔ ወንድም። እኔ ምንም ነገር አላደርግም። አሁን ልቀቅ ልቀቅ። አሃ ታውቂያለሽ፣ ይሄን ቀን ለብዙ ጊዜ ስጠብቀው ነበር። በዛ ቪዲዮ ምን ያህል ህይወቴ እንዳመሰቃቀልሽ ግን ይገባሻል? ቆይ መጀመሪያ ብሩን ትራንስፈር ብታደርገው አይሻልም? ልክ እኮ ነው። እውነቴን ነው፣ አታስቡ። ገንዘባችሁን በፍጹም አልከለከላችሁም። አሁን ግን በቀሌን ብቻ ልወጣ ፈቃዱልኝ። እራስሽ በዳይ ሆነሽ እኛን ተበዳይ ስታደርጊ ትንሽ እንኳን አታፍሪም? ታኛለሽ ደግሞ ይኸውልሽ፣ እኛ ብንሞትም የእጅሽን ማግኘትሽ ደግሞ አይቀርምሽ። መሳሪያውን ተቀበላት። ብሩን ካስገባችልን በኋላ ነው ሀሳቧን ማሳካት ያለ። እባካችሁ ማንኛ አልኳችሁ እኮ ገንዘባችሁን አልከለከላችሁ። ባሮ እየሳደፈ ደግሞ እባክሽ አዜብ እባክሽ ሶሊያና ትበል አለበዛ ገላት አስቀምጫ አለበዛ አንገቱን ቆርጬ ልጥልልሽ። ታዲያ መሞቴ ካልቀረማ ለምን ቀንደኛውን ጠላቴ እዚያው ልበቀላት? እባክሽ ሶሊ፣ ምንም ቢሆን እኮ አሳድጌሻለሁ። እኔ እኮ እነሱን ለማስቀየስ ብዬ ነው እንጂ አካውንቴ ላይ ምንም አይነት ገንዘብ የለም። እያታለልሽኝ ነበር። እውነት አንቺን ሳልደፋ ገንዘብ የጣሙ ሶሊ፣ ይልቅ ተሳስተሻል። መሳሪያውን እሱን አስፈራሪበት። ለነፍሱ ስለሚሰጋ ሰርቄ ምንም አያደርጋትም። ሶሊ ሶሊ፣ እኔ ላይ ከመደቅኛ ክስትሽ የሆነ ነገር ከመሆኑ በፊት አድኛት እባክሽ። ሶሊ፣ ሁለቱም ልሽን አትስሚ እባክሽ። ዝም ብለሽ እሱ ላይ ተኩሺ። ሁለታችንም ማቦታችን አይቀርም። አይ አክስቴ፣ አንቺማ ምንም እንድትሆኝብኝ አልፈልግም። መሳሪያውን አስቀምጪ። እስከ 3 ቁጥር የማታስቀምጪ ከሆነ ገላታለሁ። 1 ተኩሺ ሶሊ፣ ተኩሺ። 2 እባክሽ ሶሊያና መሳሪያውን መልሽ። አክስቴን እኮ ሊገላት ነው። እባክሽ 3 ማነው ፖሊስ ገኝ ፖሊስ ናዲያም እንታ እንዳትጠጋኝ፣ እተኩሳለሁ። እንዳትጠጋኝ። አብረን
ሶሊ አይዟችሁ፣ ፖሊሶች ወደ እናንተ እየመጡ ነው። ፖሊሶቹ ደርሰው ሁሉንም መረጃ ይዘው ሄደዋል። ሰዎቹም ደግሞ አምልጠዋል። እና አሁን ደህና ናችሁ? አዎ ደህና ነን፣ ምንም አልሆንም። አታስቢ አንቺ። ተመስገን። አይዟችሁ፣ እኔም እየመጣሁ ነው። ሩቅ ስለነበርኩ ነው። እሺ አይዟችሁ። ተመስገን ተመስገን አምላኬ ተመስገን። ውይ አንቺ ግን እውነት ሁለታችንንም ልትገይን ነበር? ሰርኪ አብድሻል እንዴ? እንዴት ብዬ ነው እናንተ ላይ የምተኩሰው? ተይ እንጂ ሰምኛለሽ። ለምን ለፖሊሶች አሳልፌ እንዳልሰጠውሽ ግን ታውቂያለሽ? አሁን ለእነዚያ ወንበዴዎች ስላወራሽ ገንዘብ በደንብ እናውራ። ሰርኪ እውነቴን ነው፣ እኔ ምንም አይነት ገንዘብ የለኝም። ውይ ስታይን ቆይ ጦጦ የምጠባ ህፃን ልጅ ነው እንደሚመስልሽ? አሁን ሁለት አማራጭ እሰጥሻለሁ። ቪዲዮን ለፖሊስ ሰጠውና ቀሪ ዘመንሽን እስር ቤት ታሳልፊያለሽ፣ ወይስ ከወንድሜ ደብቀሽ ባንክ ያስቀመጥሽውንና እንዲሁም ከበሉ የምታገኙን ገንዘብ ለሶሊ ታስተላልፊያለሽ። ሰማሽኝ አይደል? ሶሊ ደህና ነሽ? በስልክ ውስጥ እኮ ያንን ነገር ስሰማ በህይወት የማገኛችሁ አልመሰለኝም ነበር። ፋንቱዬ ዛሬ የሶሊና የኔን ህይወት ነው ያተረፍሽው። ይልቅ አሁን ከነሱ ጋር የማወራው ነገር ስላለ ሶሊን ይዘሻት ክፍሏ ግቢ። እሺ? አልገባኝም። ቆይ ምን ተፈጥሮ ነው? ሁሉም ነገር ሶሊ ትነግርሻለች። አሁን እኔና እነሱ ብቻችንን ተይን። እሺ? እንዴ እኔ ደግሞ ምን አደረኩ? ለካ አንቺም በእናትሽ ተከርተሻል። ሌባ እናት ልጇን አታምንም የሚባለው አሁን ነው በደንብ የሚሰራው። ሰርካ አዲስ እባክሽ ነኝ። እኔ ጋር ምንም አይነት ገንዘብ የለም። እሱ ልናጣራ አይደል እንዴ? ፋንቱ ሶሊን ይዘሻት ግቢ ያልኩሽ እኮ። እሺ ሶሊ እስኪ ውስጥ እንግባ። አክስቴ አንቺ ግን ደህና ነሽ? የኔ ቆንጆ አታስቢ፣ በጣም ደህና ነኝ። እሺ እስኪ እንዴ ሰርኪ ምን እያደረግሽ ነው? እሱን ሽጉጥ ወደ ዛርኪው ሰርኪ፣ ከዛ እናወራለን። ሰርኪ እባክሽ እሱን ሽጉጥ ወደ ዛርኪው። አዜብ አንቺም በደንብ አድርጌ አቅሻለሁ። አጋነንሽው አትበይኝና ከራስሽ በላይ እኔ አቅሻለሁ። እሺ ቆይ ሰርኪ ከኔ ምንድነው የምትፈልጊው? አይገርምም? እያደረ ነው ሁሉ ነገር ግልጥልጥ እያለልኝ ያለው። እኔ የምልሽ ከዚህ በፊት ሌባ ገብቶ እንደነበር ታስታውሻለሽ አይደል? የምን ሌባ ነው የምታወሪው? ፓንዶራ አንቺ ምንም ነገር አታውቂም። እሺ ይሄን ታሪክ የምናውቀው እኔና እናትሽ ብቻ ነን። ሰርኬ እንዴት ነው ግን በሚሊዮን የሚቆጠር ገንዘብ አለኝ ስትይ ይሄ ነገር ቀድሞ ያልመጣልኝ? የተፈራ ሰዎች ናቸው ማለት ነው? መጀመሪያ እኮ አባዬን ፍለጋ ነበር የመጡት። እሱን ሲያጡ ግን ተፈራ የሚባለው ሰውዬ ሁሉንም ገደሏቸው ብሎ ነበር። ሶሊያ አይዞሽ፣ በጣም ሁሉም ነገር አልፏል። ታውቂያለሽ ፋንቱ፣ እቺ ሴት ግን እኛ ከምናስባት በላይ በጣም አውሬ ናት። አውጭ ነፈች እንዳስብ ላንሳለት። ደህና ነሽ ግን ሶሊ? ስልክ እኮ አላነሳ ስትይ በጣም ተጨነቅን። ደህና ነኝ ነው ወዴ። በጣም ይቅርታ እሺ፣ አንተና እናትን አስጨነቅኳችሁ። አልገባኝም። ቆይ ምን ተፈጥሮ ነው? እኔማ እኮ ወደ ቤት ራሱ ልመጣ ነበር። አታስብ፣ አሁን በጣም ደህና ነኝ። ስንገናኝ ደግሞ ሁሉንም ነገር እነግርሃለሁ። እርግጠኛ ነሽ ግን ደህና ነሽ? ናኦድ ደህና ነኝ አልኩህ እኮ። ደግሞ እናትህን ይቅርታ ጠይቅልኝ። ኧረ አንቺ ብቻ ደህና ሁኚ እንጂ ችግር የለውም። እሺ በቃ ስልክሽን እጠብቃለሁ። እሺ ምን ተፈጥሮ ነው? አላቅም እማዬ፣ ዋናው እሷ ደህና መሆን ነው። ከዚህ ስትወጣ እኮ አኬዷ ጥሩ አይመስልም። ምናልባት ያቺ ፓንዶራ የሆነ ነገር አድርጋት ይሆናል። እናቷ ራሱ ጥሩ አይደለችም። እባክህ ተረጋጋ ልጄ። እንዴት ብዬ ነው የምረጋጋው እማዬ? አሁን ራሱ እኮ ድምጿ ጥሩ አይደለም። እቺ ልጅ ግን ምን ያህል እንደምትወዳት ተረድቻለሁ። ነገርኩሽ እኮ እማዬ። አሁንም አላመንሽኝም ማለት ነው?
ቀርበሽ እኮ ብታያት ሶሊ ማለት ግድ የለም ምንም አትበለኝ። ይልቁንስ ቶሎ አግባና አለሜን አሳይ። ምን አለምሽን ብቻ የልጅ ልጅሽን ጭምር ነው ማሳይሽ። እሱስ የሚሆን አይመስለኝም። ይሆናል እማዬ፣ ሌላ ሕክምናም ቢሆን እንሞክራለን። እባክሽን ተስፋ አትቁረጭብኝ። ግን ይቅርቴን ተቀበለሻል አይደል እማዬ? ከዚህ በኋላ ባጠፋሁት ልክስሽ ዝግጁ ነኝ። ይሄን ጉዳይ ወርተን ይጨረስን መሰለኝ። ይልቁንስ ለምን እጮኛን ማታ እራት አንጋብዛትም? እንደውም አክስቷ ራሱ መጣ በጣም ደስ ይለኛል። በዛውም ስላስከፋት ይቅርታ ጠይቃታለሁ። ስለዚህ ዝምድናችን ዛሬ ማታ ሊጀምር ነው ማለት ነው? ምን ሀሳቤን አልወደድኩም እንዴ? አረ በጣም ነው የወደድኩት። እንደውም ትንሽ ተረጋጋና መልሽ እደውልላታለሁ። ከ2 ዓመት በፊት ወንድሜ ከወዳጆቹ የሰረቀው ውድ አልማዝ እዚህ ቤት ውስጥ ነበረ። ማለት ደብቆት ማለት ነው። ይሄንን ደግሞ እናትሽ በደንብ አድርጋ ጠንቅቃ ታውቃለች። ሰርኪ ምን እያልሽ ነው? እኔ ስለዚህ ነገር ምንም አላውቅም። ደግሞ ራስሽም ታውቂያለሽ አይደል? ሌቦቹ እዚህ ቤት መጥተው በልሁን ራሱን አስፈራርተው ነው ዳይመንዱን የወሰዱት። እዚህ ጋር ነው ዋናው ቁልፉ። ሌቦቹን ማን ላካቸው የሚለው ጥያቄ። እኔ እንጃ አላውቅም። ምንድን ነው የምታወሪው? አልገባኝም። ምኑን ያልገባሽ? ሌቦቹን አንቺ ልከሽ ዳይመንዱን መውሰድሽ ነው ያልገባሽ? እንዴ እማዬ ምንድን ነው እያወራች ያለችው? ያንን ዳይመንድ በብዙ ሚሊዮን ብር እንደሸጠችው በደንብ አውቃለሁ። ስለዚህ ያ ብር ደግሞ አሁንም አካውንቷ ውስጥ አለ ማለት ነው። እኔ በፍጹም አላምንም። እማዬ ለምንድን ነው አፍሽ የተዘጋው? የሆነ ነገር በይ እንጂ የሆነ ነገር ተናገሪ። እውነት ለመናገር ግን ወንድሜ ጅል መሆኑን እንኳን ባቅም አንቺ ግን በዚህን ያክል ስማርት ትሆኛለሽ ብዬ በፍጹም አላሰብኩም። እንዴ ሰርኪ፣ እኔ አሁንም ስለምን እያወራሽ እንደሆነ ምንም ሊገባኝ አልቻለም። ደግሞ ታውቂያለሽ ወንድምሽ ከብዙ ሰው ጋር እንነካካል። በቃ እነዛ ሰዎች ናቸው ዘራፊ ልከው ዳይመንዱን ያስወሰዱት። በቃ አለቀ። እንዴት ግን ያ አልማዝ እዚህ ቤት ውስጥ እንዳለ አወቅሽ? ያ ብቻ እኮ ነው ትንግርት የሆነብኝ። እኔ ራሴ ስለ እነዛ ዳይመንዶች አወቅኩት ልክ እነዛሬው እነዛ ወንበዴዎች መጥተው ሲያንበረክኩ ነው። እኔ ምንም አይነት ሌባ አላውቅም። ቆይ ለምንድን ነው አሁን ያንን ያለፈ ታሪክ የምታነሺው? ይሄንን ነገር ለአንቺ ደጋግሜ ማስረዳት ያለብኝ አይመስለኝም። ከዚህ ቤት ውስጥ 5 ሳንቲም ይዘሽ ከዚህ ቤት አትወጪም። እሺ? አሁን በዚህ መሳሪያ መሞት የማትፈልጊ ከሆነ አካውንትሽ ውስጥ ያለውን ብር በሙሉ አሳይኝ። እሺ ሰርኪ አውጣ። አዘይ አትኝ። እሺ አትኝ ያልኩሽ ነው። እሺ ሰርኪ እሱ ነገር ባርኩሽ አሳይ። ውድ የፋንቱ ድራማ ተከታታዮች ፋንቱ ድራማ ከዚህ በኋላ በላሉ ቲዩብ ብቻ የሚተላለፍላችሁ መሆኑን በአክብሮት እንገልጻለን። ላሉ ቲዩብን ከወዲሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትመለከቱ በአክብሮት እንጋብዛችኋለን። ኮመንት ላይ በምናስቀምጥላችሁ ሊንክ ላሉ ቲዩብን ገብታችሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትከታተሉ ከወዲሁ እንጋብዛችኋለን።